ሊቃውንት ለፓስተር ዮናታን መልስ ሰጥተዋል። ወንድማችን ባሮክ ዛሬ በ21 ተፈቷል። በድጋሚ ሊቃውንቱ ለዮኒ ማኛ አስደናቂ የሆነ መልስ ሰጥተውታል። እኔንና የመሳሰሉ ቪዲዮዎችን ዛሬ ይዘንላችሁ መተናል። እስከ መጨረሻው ድረስ መከታተላችሁ እንዳትረሱ። ሁላችሁም ይህን ቪዲዮ ላይክ በማድረግ ጀምሩ። ቅዱሳንን አያማልዱም ብለው ይናገሯቸዋል አይደል? እንዲህ በራሱ እኮ ባለቤት እኮ ቅዱስ ጴጥሮስ እኮ ጠይቆታል። ንሕነ ሀደግነ ኩሎ ወተሎናከ ምን ተንከን ረክብ። ምን ማለት ነው? እኛ ሁሉን ነገር ትተን ተከተልን፣ በኋላ የምናገኘው ምንድን ነው? ጥያቄው ማንን ነው እንደዚህ የሚለው? ጌታን ነው የጠየቀው ቅዱስ ጴጥሮስ። እናንተ ሁሉን ትታችሁ የተከተላችሁኝማ እኔ በመጣበት ሰዓት በ12 ወንበር ላይ ተቀምጣችሁ በ12ቱ ነገደ እስራኤል ላይ ትፈርዳላችሁ። ሐዋርያትን ታዲያ ወንጌል ላይ ያለልህ እኮ ትፈርዳላችሁ። ታዲያ ትፈርዳላችሁ እኮ ነው። ማቴዎስ 19 ስለ አማላጅነቱ ጊዜ ስንነጋገር እንኖራለን አይደል? ያማልዳል አይማልድም? ይፈርዳል። ቅዱስ ጴጥሮስ አይደል ቁልፍ የተቀበለው? ቁልፉን ከተቀበለ በኋላ በምድር ያሰርከው በሰማይ የታሰረ፣ በምድር የፈታው በምድር የተፈታ ነው። ስለዚህ ፍርድ አይደለም ወይ? ነገር ግን በቅዱሳን ላይ አንደበቱን የሚያነሳ ሁሉ አንደበቱ ይዘጋ። ሌላ ምንም ነገር አንለው። ቃለ ሕይወት ያሰማልን። አንድ አባባል አለ ማለት የሰማና ያነበበና የተማረና የተረጎመና ያመሰጠረ አንድ አይደለም። አሁን ይሄ ሰውዬ ጥራዝ ነጠቅ እውቀት ነው የያዘው ማለት 7 ዓመት ገብረ መንፈስ ቅዱስ ባህር ላይ የሚል የለም 100 ዓመት ነው እንደውም የሚለው በደንብ እንጨምርለት ማለት ነው። መጽሐፍ ቅዱስ ማለት እኮ እንደው ከሰማይ የወረደ ነገር አይደለም። ሐሳቡ የልዑል እግዚአብሔር ቢሆንም የጻፉት እኮ ቅዱሳን ሰዎች ናቸው። ለምሳሌ በረከታቸው ይደርብንና ብርሃነ ዓለም ተክለ ሃይማኖትን ከነብየ እግዚአብሔር ኤልያስ ጋር እኮ ማነጻጸር እንችላለን። ነብየ እግዚአብሔር ኤልያስም ድንግል ነው አስተምሯል። አባታችን አቡነ ተክለ ሃይማኖትም ድንግል ናቸው አስተምረዋል። ጣዖታትን አፈራርሰዋል። ምንም ኤልያስ የሰራውን ስራ ተክለ ሃይማኖት ሰርተውታል። ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብርሃነ ዓለም ተክለ ሃይማኖትን መዝና አክብራ 10 ማዕረግ ለደረሱት ለአባታችን ለተክለ ሃይማኖት ገርል ጽፋ ቤተ መቅደስ ሰርታ ታቦት ቀርጻ አባታችሁ እንኩ ብላ የሰጠችን በኤልያስ ሚዛን ተመዝነው ነው። በዮሐንስ መጥምቅ ሚዛን በመጽሐፍ ቅዱስ ካሉት ዮሐንስ ወንጌላዊን የተቀበለ ሰው ዮሐንስ አፈወርቅ መቀበል አለበት። ለምን? ዮሐንስ አፈወርቅና ዮሐንስ ወንጌላዊ ለኢየሱስ ክርስቶስ የሰሩት ነገር አንድ ስለሆነ ዮሐንስ አፈወርቅ ማለት ዮሐንስ ወንጌላዊ ምንም ልዩነት የላቸውም ማለት ነው። እረፍታቸው የመኖር የዘመናቸው ሊቃውንት አባቶቻችን እግዚአብሔር እንደዚህ ይጠብቅልን። የማያዳግም መልስ ነው እየመለሱ ያሉት። በጣም ነው የምናመሰግነው። ብዙዎች ሲከራከሩበት የነበሩት እነዚህ ጥያቄዎችን ገድላት ላይ ነበረ ቁልጭ አድርገው ነግሮታል። እንዲያውም ዮኒ ምን ብሎ ነበረ? 7 ዓመት ብሎ ነበር የተናገረው፣ ግን 100 ዓመት ነው ብለው ትክክለኛውን ነግሮታል። አትገረሙ ለማለት ያክል ነው። ወደ ቀጣይ ቪዲዮ እናልፋለን። ምን ብዬ ቃላትን ሰካክቼ እንደምናገር አላውቅም። ሰሞኑ ከፍ ብለው ከሚሰሙ ከነበሩ የስላቅ ድምጾች መካከል አንዱ እስኪ ማርያም ታስፈታው የሚል ይገኝበት ነበር። ታዲያ መልአኩ ቅዱስ ገብርኤል ያበሰረውን ድንግል ማርያም ፈጸመችልን። ከዚህ በላይ ምንም ልናገር አልችልም። ወንድሜ ስጋዬ እንኳን ለቤታ አበቃ። በአጠቃላይ በሁሉ ነገር ከጎን የነበራችሁ ድምጽ በመሆን ወንድማችን እንዳይረሳ እውነቱን በመግለጥ በሙሉ የነበራችሁ እህቶች፣ ወንድሞች ምስጋናችንን ከልብ ለማቅረብ እወዳለሁ። እንኳን እማምላክ በንግሷ ቀን በደጇ አቆመች። እግዚአብሔር ይመስገን። ምን ማድረግ ይቻላል? ስለ ማርያም ስለቆመ አሰሩት፣ በገብርኤል ዕለት ለፍርድ አቀረቡት፣ በእናታችን ዕለት ፈቱት። እንግዲህ ምንም ማድረግ አይቻልም። እመቤታችን ቅድስት ድንግል ማርያም አሁንም ትሰራለች። ይሄንን ሐሳብ ላነሳው ሰውዬ እሱ በምን እንደሚሞት አይቶ ቢናገር በኋላ ዮናታን አክሊሉ ነው። አሁን ቅድም ካነሳ ነው ጋራ የሚያያዘው አስመስሎ ለመኖር የሚያደርጉት ነገር እንጂ እውነት ሃይማኖተኞች ስለሆኑ አይደለም። እንደ አይነት ሐሳብ የሚያነሱ አሁን ለምሳሌ ቅድም አንበሳ ለዳንኤል ሰገደ እንጂ አልበላውም። እንደገና ደግሞ ወደ ዘመነ አዲስ ስንመጣ ክርስቶስ በምሳሌ ያስተማረበት ሕፃኑ ቅዱስ አግናጤዎስ በሮማ አደባባይ የሞተው በአንበሳ ነው። አንበሳ ለዳንኤል ሰገደ፣ ዳንኤልን አከበረ፣ ያኛውን ደግሞ ገደለ። ለምን? ሁለቱም ቅዱሳን ናቸው። እያንዳንዳችን የምንሞትበት የራሱ የሆነ መንገድ አለ። በሰይፍ የሚሞተው በሰይፍ ይሞታል፣ በጥይት የሚሞተው በጥይት ይሞታል፣ በእሳት የሚሞተው በእሳት ይሞታል። ስለዚህ ዕለተ ዕረፍትን አስመልክቶ ተነግሯቸው እኮ ነው አቡነ ተክለ ሃይማኖት እንዲሆናል ተባሉ አይደል? ልክ እንዲያውም የወባ ትንኝ እንደምትነክሳቸው ነው የሚናገረው። ከዛ በቃ ትንሽ ጊዜ ይታመማሉ፣ ያርፋሉ ተባሉ። በተባለው መሰረት ነው ያረፉት። እሳቸው ብቻ አምጥተውት አይደለም። በነገራችን ላይ ወመዊቶ ጻድቅ እኮን ረሲያ ነው የሚለው አቡነ ተክለ ሃይማኖትን እንዲህ ብሎ ለማንቋሸሽ የተናገረው ሰውዬ አሟሟቱ ከፍቶ ነው የሚሞት። ቅዱሳን ሲፈርዱ እጅግ በጣም ከባድ። አሁን ቅዱሳን አያማልዱም ብለው ይናገሯቸዋል አይደል? እንዲህ በራሱ እኮ ባለቤቱ እኮ ቅዱስ ጴጥሮስ እኮ ጠይቆታል። ንሕነ ሀደግነ ኩሎ ወተሎናከ ምን ተንከን ረክብ። ምን ማለት ነው? እኛ ሁሉን ነገር ትተን ተከተልን፣ በኋላ የምናገኘው ምንድን ነው?
ጥያቄው። ማንን ነው እንደዚህ የሚለው? ጌታን ነው የጠየቀው ቅዱስ ጴጥሮስ። እናንተ ይሄን ሁሉን ትታችሁ የተከተላችሁኝማ። መጨረሻ ላይ ያለው ፓርትን ተመልክታችሁታል። የቅድሙ ቪዲዮ ጋር ተመሳሳይ ነው። ቆንጆ መልስ እየሰጡ ነው ማለት ነው። እሸቱ ላይ ቀርበው ነው እነዚህን ቪዲዮዎች የሰጡት። በጣም የሚገርም ነው። በቀጣይ ቪዲዮአችን ሙሉ እንደሞ አምጥተን በደንብ እንመለከተዋለን ማለት ነው። አሁን ወደ ቀጣዩ ቪዲዮ እንለፍ። ተጨማሪ መረጃዎች አሁንም እየወጡ ይገኛሉ። በምንጃር ሸንኮራ አረርቲ ማርያም ቤተክርስቲያን የሟቾች ቁጥርም ወደ 7 መድረሱ የተገለጸ ሲሆን የወረዳው ፖሊስ መምሪያም ታዲያ በዚህ ጉዳይ ላይ መግለጫ ሰጥቷል። ነገር ግን ከ200 በላይ የሚሆኑ ሰዎች ከባድ እንዲሁም ደግሞ ቀላል የተባለ ጉዳት ደርሶባቸዋል የተባለው ቁጥራቸው በውል ያልታወቁ ሰዎችም ታዲያ በከባድ ሁኔታ ውስጥ እንዳሉ የወረዳው ፖሊስ መምሪያ ለኢትዮ ኤፍኤም መግለጹን ተመልክቻለሁ። እጅግ በጣም የሚያሳዝን አደጋ ነው። በዛሬው ዕለት እንግዲህ የእመቤታችን ቅድስት ድንግል ማርያም ዓመታዊ ክብረ በዓል በምንጃር ሸንኮራ አረርቲ ማርያም ቤተክርስቲያንም እየተከበረ ነበር። በዚህ መሃልም ታዲያ አዲስ እየተሰራ ያለውን ቤተክርስቲያን ሰዎች ሊጎበኙ እላይ በወጡበት ሰዓት ይህ አደጋ እንደደረሰም ተገልጿል። በድጋሚ ለሟቾች ነፍስ ይማር። እስኪ ሁለት ነገሮችን ልናገር። አንደኛ ቤተክርስቲያኑ ተሰርቶ ኦሬዲ እየተመረቀ ከሆነ አላቅም፣ ስለ ቤተክርስቲያኑ የራሴን ሐሳብ ነው ማስቀምጠው። ቤተክርስቲያኑ ተሰርቶ እየተመረቀ ከሆነ እነዚህን እንጨቶች ማንሳት ነው። እንደዚህ የንግስ ክብረ በዓል በሚኖርበት ሰዓት ማንሳት የማይቻልበት ደረጃ ከሆነና ገና ስራዎች የሚቀሩት ከሆነ ደግሞ ሰው ወደዛ ቦታ ላይ እንዳይወጣ መከልከል፣ አስተባባሪዎችን መድቡ ሰው ወደዛ ቦታ ላይ እንዳይጠጋ እንዳይወጣ መከልከል። መገኖሎ መጀን ግሸን ደብረ ከርቤ ግማደ መስቀሉ የገታው ሸህዬ መጀን የሚባሉ የአባ መፍቅሬ ሀገር ፍቅርን ያስተማሩ ሸህ መሐመድ ገታ የሰላም መምሩ ልና ወሎ ውስጥ ትልቅ ክብረ በዓል አለ። ከደሴ 82 ኪሎ ሜትር ርቀት ላይ የምትገኝ ግሸን ማርያም አምባሰል ወረዳ ውስጥ የምትገኝ ናት። ልጆቹን በህፃነታችን ድሮ ከጓደኛዬ ጋር ከኦርቶዶክስ ጓደኛዬ ጋር ግሸን ማርያም 1 አመት አብሬ ሄጃለሁ። እሱ ደግሞ ከኔ ጋር ጀማ ንጉስ መውሊድ ልናከብር አብረን ሄደናል። ይገርማል። ልጅነት ደስ ይል ነበር። ያን ጊዜ መልሶ ያምጣልንና ለማንኛውም ለክብረ በዓሉ ጉዞ የሄዳችሁ በሰላም ወጣችሁ በሰላም ወደ የቤታችሁ ግቡ። ለመላው ኦርቶዶክስ እምነት ተከታዮች መልካም በዓል ብያለሁ። እንደዚህ አይነት ወንድሞችን ያብዛልን። ሃይማኖትን አንስተው የሚያጣሉ ሳይሆን እኛም እንደዚህ ቦታ ሂደን ነበር ደስ ብሎን የተመለስነው እነሱም እኛ ጋር ይመጡ ነበር የሚሉ ወንድሞችን ያስታውሱ የሚነግሩንን ያብዛልን። እንደዚህ ፍቅር የሆኑ የሙስሊም እምነት ተከታዮችን እንግዲህ ወንድሞቻችንን ያብዛልን። ሌላ ምን ይባላል? እግዚአብሔር በጣም ቃል ነው ያጣው። እንኳን አደረሳችሁ የሚል መልእክት ከእስልምና እምነት ተከታዮች ወንድሞቻችን ደርሶናል ማለት ነው። እናመሰግናለን፣ ተቀብለናል። የዛሬው ቪዲዮአችን ይህንን ይመስል ነበር። እስከ መጨረሻው እንደተከታተላችሁን ተስፋ አደርጋለሁ። ሁላችሁም እስከ መጨረሻው ከተከታተላችሁ እዚህ ቪዲዮ ስር ላይ ኮሜንት በማስቀመጥ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ጊዜ በሌላ ቪዲዮ እስከምንመለስ ድረስ ቸር ያቆየን።